ባለመግረፊያ ባለመዋጡ ገና ሲመጣ ተባይ በሙሉ ሮጠው ወጡ። ወዴት ሊያመልጡ የተባለልኝ እንደሆንኩኝ አያቀኝማ። እንደሱ ለሙያ ማረጋገጫ ሰርተፊኬት ምፈልግ ሳይሆን ደንበኞቼ የሚመሰክሩልኝ ምርጥ ባለሙያ ነኝ። እንደማንም ተራ ባለሙያ ከየትኛውም ተቋም የተቀበልኩኝ ሳይሆን በእምነት መመሰክር ደንበኞች ያሉኝ ባለሙያ ነኝ። እኔ እንደሱ ሹመትና ማዕረግ ምፈልግ ሰው አይደለሁም። ለሰራሁበት ስራ የደንበኞቼ ጥሩ እንቅልፍ ነው የኔ ሽልማት። አያቀኝም። ሰው በተሰበሰበበት እኮ ጠቅላላ ጉባኤው ፊት አስቁሞኝ ህልም ሊኖረን ይገባል። ጥሩ ህልም ለለውጥ ያስፈልገናል። ይህንን ህልም የምናልመው ደግሞ ሰካራም ያደሰው ፍራሽ ላይ ሳይሆን ምርጥና የተማረ ባለሙያ የሰፋው ፍራሽ ላይ ስንተኛ ነው አይልም። ይህን የሚለው እኮ የድራችን ዳኛ ሻምበል እኮ ነው። በቅጡ ራስጌና እግርጌ የማይለይ ሰውዬ ለእኔ ስለ ህልም ይነግረኛል። ባስቀመጡለት ራስ በኩል ራስጌ ነው የሚል ሰውዬ እኮ ነው ለእኔ ደስታ አስመላሽ ስለ ህልም የሚነግረኝ። ጠቅላላ ጉባኤ ፊት ይሁን ብዬ ዝም አልኩት። ለነገሩ ሰውየው ብሏል። እቴ ፈታሽ ዋሉ በሰውኛ ቅኔ ሰሙን አገኘሽ እንጂ ወርቁን ተይው ለኔ አለ። እውነቱን ነው። በመምህር ቅኔ ምን አሉ? ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል፣ አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና አህያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው፣ እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ ራሷ ጠይቃ ራሷ መለሰች። አንበሳ አንቺ ያልሽው ትክክል ነሽ በማለት ለነብር ለ3 ቀናት እንዳያወራ ተፈረደበትና አህያ እየፈነጠዘች ሄደች። ነብር ጠየቃ አህያ አንበሱ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው። አህያ አንበሳ መለሷ፣ አንደኛ ነገር ከቂላቂል ሰው ጋር